ዛሬ ማሳያችሁ በ50% ቅድመ ክፍያ ሲግናል ላይ የምታገኙትን ቤት ነው። የኛ ለየት የሚያደርገው የሰራተኛ ሩሙ ከውጪ ነው ያለውና ይሄ የሰራተኛ ሩማችን ነው። የራሱ የሆነ የመታጠቢያ ቤት አለው። ፉል ፊኒሽድ ነው ባይዘው የምናስረክበውና ይሄ እንዳለ አጠቃላይ ፉል ፊኒሽድ የተደረገ ቤት ነው ማለት ነው። ደን ወደ ዋናው ቤት ስንሄድ ደግሞ ይሄ ዋናው ቤት ነው። ባለ 3 መኝታ ነው። ጀስት ስንገባ ከዚህ መጀመሪያ የምናገኘው ይሄ ሳሎኑን ነው። ይሄ እንደምታዩት ሰፋ ለቀቅ ያለ በዛ ላይ ደግሞ የብርሃን ናቹራል ላይት የሚያገኘው ሳሎኑ ነው ማለት ነው። ከሳሎኑ ስንቀጥል ደግሞ ኦፕን ኪችን ያለን ኪችኑ እንደምታዩት እዚህ ጋር ማቴሪያሉ በሃይ ኳሊቲ በሆነ ማቴሪያል ነው የተሰራው። ከኪችኑ ስንመጣ የመጀመሪያ የምናገኘው ማስተር ቤድሩሙ ነው። ይሄ ማስተር ቤድሩማችን ነው። ማስተር ቤድሩማችን የመጀመሪያው በጣም ደስ የሚለው ነገር የጧት ፀሐይ ያገኛልና በጣም ቆንጆ ቪው ነው ያለው። ለየት የሚያደርገውም ደግሞ ሀፍ በደንብ ናቹራል ላይት ያገኛል። በደንብ ቤቱ ናቹራል ላይት ያገኛል እና የራሱ የሆነ መታጠቢያ ቤት አለው እዚህ ጋር። መታጠቢያ ቤቱ ደግሞ በጣም ሌክዠሪ ነው። በጣም ለየት የሚያደርገው ይሄ የተጠቀምናቸው ማቴሪያሎች፣ ይሄኛው መስታወቱ ግላሱ ጉማ አያስወጣም። አንደኛው ሌላ ሃይ ኳሊቲ የሚያደርገው ይሄ ነው። ደን ይሄ ሻወር የምናደርግባቸው ምናምን ደግሞ ሴንሰር ናቸው። ሌላው ደግሞ ብዙ ቤት የማናገኘው እዚህ ላይ ብዙ ጊዜ ሀፍ ነው የሚሆነው ሴራሚካቸው። ከዛ በመቀጠል ደግሞ እዚህ ጋር ክሎዝ ሴት አለ። በጣም ለቀቅ ያለ ክሎዝ ሴት ነው እንደምትመለከቱት። እንደ ማስተር ቤቱም በጣም ቆንጆ የሆነ ክሎዝ ሴት አለ። ወደ የሚቀጥለው ክፍል ስንገባ ደግሞ ይሄኛው የኮመን ባዝሩም ነው የመኝታ ቤቶቹ። ይሄም ልክ በተመሳሳይ እንደምታዩት በጣም ሌክዠሪ የሆነ ነው። ጉማ ያስወጣል ማለት ነው። ይሄ ሁለተኛው ደግሞ የልጆች የመጀመሪያው መኝታ ቤት ነው። ይሄ እንደምታዩት በጣም ሰፊ ነው። በደንብ ናቹራል ላይት ያገኛል። ደን ለየት የሚያደርገው ደግሞ ባልኮኒ አለው ማለት ነው። የራሱ የሆነ ባልኮኒ አለው። ደን ወደ ሶስተኛው ሩም ስንሄድ ደግሞ ይሄ ሶስተኛው የልጆች መኝታ ቤት ነው። ይሄም በተመሳሳይ እንደምታዩት ነው። በጣም ለቀቅ ያለ ይሄ ህፃን ብቻ ሳይሆን ተለቅ ሲሉ ራሱ መኝታ ቤቱ የሚበቃ ነው ማለት ነው። ይሄኛውን በተመሳሳይ የራሱ የሆነ ባልኮኒ አለው ማለት ነው። ባልኮኒው እንደዚሁ እንዳልኳችሁ የጧት ፀሐይ ብርሃን እነዚህ ቤቶች በደንብ ነው የሚያገኙት ጧት። ከዛ ስንወጣ ደግሞ የምናገኛቸው ከዚህ ስንወጣ ሌላ ተጨማሪ እንግዳ ቢመጣ ለውጭ ሰው ቢመጣ ከማንኛውም ሰው የራሱ የሆነ መታጠቢያ ቤት አለው ማለት ነው። መቀመጫው እንደምታዩት ነው። እጅ መታጠቢያ ያለው የራሱን የቻለ እዚህ ጋር እንደምታዩት ላውንደሪ ስፔስ ሆኖ የራሱ የሆነ የፍሳሽ ምናምን በደንብ የተስተካከለ ላይ የተዘጋጀለት ነው። ስለዚህ አሬንጅ ማድረግ ትችላላችሁ ማለት ነው እናንተ። በጣም ሰፊ ኮሪደር ነው። በፍሎር 4 ቤት ነው ያለን። 3 ሊፍት ነው ያለን። 2 የከስተመር አንደኛው ያቃ ማለት ነው። ተጨማሪ ደግሞ 2 ስቴር ነው ያለን። ይሄ የመጀመሪያው ስቴር ነው። ደን ከሁለተኛው ደግሞ ከሁለቱ ሊፍቶች ጋር በተጨማሪ ያለው ማለት ነው።